ዋትስአፕ ኤቭሪዋን እንኳን ወደ ኤፍኤክስኤፍ ቻናል በሰላም መጣችሁ። ያው ስሜ ሰመር እባላለሁ ወይም በሌላ ስሜ ሚስተር ይብዳ ማለት ትችላላችሁ። እና ያው እንደ ተወወቅ ያህል በዚህ ቻናል ከቤዚክሱ ጀምሮ እስከ አድቫንስ ድረስ እንዲሁም የፋንዳሜንታልስን የምንቀጥለው ከኔ ጋር ነው ማለት ነው። ብዙ አንስተን የምናወራባቸው ቶፒኮች ይኖሩናል እና ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። እና ደግሞ የምንለቃቸውን ቪዲዮዎች ተከታታይነት ስላላቸው በኦርደር በተቀመጡበት በፕሌሊስት እና በፖስት በተደረጉበት ቀናት በተርታ ብታያቸው ለእናንተ የተሻለ ይሆናል። ወደ ዛሬው እና ወደ መጀመሪያው ወደ ሆነው ቶፒካችን እናልፋለን ማለት ነው። ኦኬ፣ በዛሬው ቶፒክ ምን ሀሳቦችን ነው ከቨር የምናደርገው የሚለውን ስናይ የመጀመሪያው ዋት ዘ ፎሬክስ ማርኬት ኢዝ የሚለውን ነው፣ ወይንም ይህ የፎሬክስ ገበያ ምን ማለት ነው የሚለውን እናያለን በመጀመሪያነት። በሁለተኛነት ደግሞ ዋት ዩ አር አክቹዋሊ ትሬዲንግ፣ እኛ ልንሆን እንችላለን ኦር ደግሞ ትሬደሮች ደሆል ማለት ይቻላል፣ ምንድን ነው ትሬድ የሚያደርጉት የሚለውን ያው ዲስከስ እናደርጋለን ማለት ነው በዚህኛው ቶፒክ። ወደ መጀመሪያው ስንመጣ ዋት ኢዝ ፎሬክስ ወደሚለው እንመጣለን ማለት ነው። ፎሬክስ ወይም ፎሬን ኤክስቼንጅ ማለት ያው ግሎባል ፋይናንሻል ማርኬት ዌር ከረንሲስ አር ኤክስቼንጅድ ቢትዊን ፓርቲሲፓንትስ ሰች አስ ባንክስ፣ ኢንስቲትዩሽንስ፣ ገቨርንመንትስ ኤንድ ኢንዲቪጁዋል ትሬደርስ። በይህ የፎሬክስ ገበያ ወይም የፎሬን ኤክስቼንጅ የውጭ ገበያ ምንዛሬ የምንለው በኢንዲቪጁዋል ትሬደሮች በእኛና በእናንተ መካከል ሊሆን ይችላል፣ በኢንስቲትዩሽንስ በትላልቅ ኢንስቲትዩሽኖች፣ በባንኮች እና እንዲሁም በመንግስት አካላት የሚደረግ የገንዘብ ወይም የውጭ ምንዛሬ ልውውጥ ብለን በቀላል ዲፋይን ማድረግ እንችላለን። It is the largest and most liquid market in the world, operating 24 hours a day. በቀን በ24 ሰዓት ውስጥ የሚሰራ እንዲሁም the most liquid የሆነ ገበያ ነው ማለት ነው ይህ ፎሬክስ ገበያ የምንለው ማለት ነው፣ የውጭ ምንዛሬ ልውውጥ ገበያ ማለት ነው። እና እስካሁን ስታቲስቲክሶች እንደሚያሳዩት ከሆነ ወደ 7.5 ቢሊዮን ዶላሮች በቀን ውስጥ ይንቀሳቀሳሉ ተብሎ ይገመታል ዳታዎች እንደሚያሳዩት ከሆነ። እና ኢን ሲምፕል ተርም ፎሬክስ ኢዝ የሲስተም ዳት አሎስ ዋን ከረንሲ ቱ ቢ ትሬድድ ፎር አናዘር። ይህ ፎሬክስ የምንለው አንድን ከረንሲ ወይም አንድን አሴት በሌላ እንድንነግደው የሚያደርግልን ሲስተም እንደማለት ነው። ያው ፎሬክስ ማለት በቀላል ተርም ወይም በቀላል ዴፊኒሽን። ኦኬ፣ ፎሬክስን ወይም ፎሬን ኤክስቼንጅን ዲፋይን ካረግን ደግሞ ነጋዴዎች ወይም እኛ ምንድነው ትሬድ የምናደርገው ወይም እንዴት ነው ትሬድ የምናደርገው የሚለውን ደግሞ እኔ ኢን ፎሬክስ ትሬዲንግ ዩ አር ኖት ፊዚካሊ ባይንግ ኦር ኦውኒንግ ከረንሲስ ኢን ሞስት ኬዝስ ስፔሻሊ ዌን ትሬዲንግ ዴሪቬቲቭስ። በዚህ በፎሬክስ ኢንዱስትሪ ውስጥ ምንም ፊዚካሊ ምንገዛውም ሆነ ኦን የምናደርገው የራሳችን የምናደርገው ምንም አይነት ከረንሲ የለም። ሳውንድስ የቢት ኮንትሮቨርሻል ወይ የሆነ ነገር ግን እንዴት የሚለውን ደግሞ ወደፊት እናያለን። ስፔሻሊ ዌን ትሬዲንግ ዴሪቬቲቭስ፣ ስፔሻሊ ደግሞ ዴሪቬቲቭሶችን ትሬድ የምናደርግ ከሆነ ማለት ነው። ዴሪቬቲቭስ የሚሉትን ደግሞ ዴፊኒሽኖችንም በኋላ እንመጣበታለን። ኢንስቴድ ዩ አር ስፔኩሌቲንግ ኦን ደ ሙቭመንት ኦፍ ፕራይስ ቢትዊን ቱ ከረንሲስ። ኢንስቴድ ምንድነው የምናደርገው በከረንሲዎች መካከል በሚፈጠር የዋጋ ልዩነት ወይም በፕራይስ ዲፈረንስ፣ በዛ መሀል ባለው የፕራይስ ዲፈረንስ አድቫንቴጅ ወስደን ፕሮፊት ወይም ትርፍ የምናገኝበት ሲስተም ነው ማለት ነው። ይህንን ደግሞ ቀጣይ ባሉት ቶፒኮች በደንብ ዲፋይን እናደርጓለን። Your goal is to predict whether
the value of one currency will rise or fall relative to another and profit from that change in price። የኛ ጎል ወይም የኛ አላማ እዚህ ኢንዱስትሪ ላይ ሊሆን የሚችለው የአንድ አሴት ሊሆን ይችላል ወይ ደግሞ የአንድ ከረንሲ ዋጋ ሊወርድ ሊወርድ ወይም ሊወጣ ቫልዩ ማለት ነው። ቫልዩ ሊወርድ ወይም ሊወጣ ይችላል የሚለውን ፕሬዲክት ማድረግ ነውና እና ደግሞ በዛ መሃል በሚፈጠረው የፕራይስ ዲፈረንስ ፕሮፊታችንን ማግኘት ነው ማለት ነው የኛ አላማ እዚህ ኢንዱስትሪ ላይ ትሬዲንግ ላይ ማለት ነው። ኦኬ ፋይናል አንደርስታንዲንግ ሀሳቦችን ሪቫይዝ ስናደርግ ደግሞ እዚህ ጋር ፎሬክስ is the exchange of value between two currencies where profit comes from correctly anticipating which side gains strength። ይህም ማለት በሁለት ገንዘቦች መካከል የሚደረግ የዋጋ ልውውጥ ሲሆን ይህም ደግሞ ትርፍ የምናገኘው ያንን የየትኛው ጎን ጥንካሬን ያገኛል የሚለውን አንቲሲፔት በማድረግ ወይም የትኛው ሳይድ ወይም የትኛው ከረንሲ ፓርት ጥንካሬን ያገኛል የሚለውን አንቲሲፔት በማድረግ ፕሮፊት የምናተርፍበት የኢንዱስትሪ ዘርፍ ነው ማለት ነው ወይም ሲስተም ነው እንደማለት ነው። ኦኬ ሶ አፕካሚንግ ቶፒክ ላይ ደግሞ በቀጣይ ቶፒካችን ደግሞ ምንድነው የምንወያየው የሚለውን ስናይ የመጀመሪያው how traders make profit in the market ነው። በዚህ ገበያ ላይ ነጋዴዎች እንዴት ነው ትርፍን ወይም የራሳቸውን አድቫንቴጅ ይዘው የሚወጡት የሚለውን እናያለን። ሁለተኛው ደግሞ አንደርስታንዲንግ ባይንግ ወይም ሎንግ ፖዚሽን የሚለውን በሌላ ስም አጠራሩ ሎንግ ፖዚሽን ወይም ባይንግ የሚለውን ትሬደሮች ባይ ሲሉ ወይም ሆልድ ሲሉ ያለውን ሲቹዌሽን አንደርስታንድ ማድረግ ላይ ፎከስ አድርገን እናያለን። ሁለተኛው ደግሞ at the same time ሴሊንግ ወይም ሾርት ፖዚሽን ያለውን ሎጂክ ምን ይሆናል ማለት ነው በቀጣይ ቶፒኮች። ያው ቻናላችንን ሰብስክራይብ ማድረግ አትርሱ። እንዲሁም ያው ኮንተንቶቻችን መጀመሪያም እንደነገርኳችሁ ተከታታይነት ስላላቸው በኦርደራቸውና ፖስት ባረግናቸው መሰረት በታያቸው ለእናንተ የተሻለ አንደርስታንዲንግ ይኖራችኋል ብለን እናስባለን። ይመቻችሁ።